ይሄ ሁሉ ተዘጋጅቷል መፈረም ትችላለህ እያስወራ ነው ይህ መልእክት ለመኮንን ላከ በቦክስ ገጥሟለሁ ቢኖር የሰማ ሰላም ውድ ኢትዮጵያ ቤተሰቦች እንዴት ቆያችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንደተለመደው በሌላ ቪዲዮ መጣናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ካሁኑ እየጋበዝኩኝ ላይክ፣ ሰብስክራይብ እንዲሁም ኮሜንት ማድረግ እንዳይረሳ። አብራችሁኝ ቆዩ። ዛሬ ከልጅ ዳውድ ጋር ሆነን የማናውቀው ሰርግ ገብተን እንቀውጠዋለን። እንግዲህ ሰርጉ ተገኝቷል። አሁን ሰርጉ ተገኝቷል። በቃ ብዙ ወሬ እንዳታወራ እሺ። ነግረህ ብዙ ወሬ እንዳታወራ ትችለኛለህ። እንትን እንደዛ በደንብ እችላለሁ። እሺ መጣሁ ሸኝቻቸው። በጣም አሪፍ ሸጓ ስለሆንኩ ነው። መጣሁ ጠብቀኝ። ሸኝቻቸው ቶሎ ና እጠብቃለሁ። ሸኝቻቸው መጣሁ። እግር መንገድ ወዳለሁ። እንደዚህ ወክ በጣም ያስፈልጋል። ለጤናም ያስፈልጋል። ልሸኛችሁ እዚያ ነው። ምንድነው 8 ኪሎ ሜትር መጣን ብላችሁ ነው? እኔ እንሄድበት የለም። ልሸኛችሁ በቃቻው። እሺ ኧረ ልሸኛችሁ እንገናኛለን። በቃቻው ይሸኘኛል እኮ እሷ። ቻው በቃ እንደውላለን። ፈጣሪ ካለ ነው የምንገናኘው። ኧረ ልሸኛችሁ። ቻው Why are you running? እችላለሁ አላልኩም ወይ? አዎ እችላለሁ። ምሮ ምችለኝ የምሳ የሻይ የዳቦ የቡና ዱላንም እችላለሁ። ልጄ እሺ። ኧረ ሙሉን ብቻሽን አይደለም የምትኖሪ? ቤላ ድርስና መጣ። ዘይቱስ ማን ያነሳው? ከዚህ አይደል አሁን አይደል እንዴ ያወጣሁት? ምን አጣሽ? እንዴት ነሽ? ዘይት እዚህ አርጌ ነበር። ዘይት ፈልገሽ ነው? ላምጣልሽ? አረ የራሴን አሁን ገዝቼ መጥቼ እዚህ አርጌ ነበር። ጠፋብሽ ልጄ? አዎ ልሰራበት አይዞሽ፣ ጦስሽን ይዞ ይሄድ። አረ የምን ጦስ ነው እንዴ? እኔ ፈልገዋለሁ አሁን ልሰራበት ነበር። እኛ ጋቢያ ልጄ? አረ አልፈልግም። ነገስ እሱን ፈጣሪ አዲስ የገዛሁት እሱን ፈጣሪ ያውቃል። ደግሞ እኔ ብር የለኝም። ኧረ መልሱልኝ፣ ተከራዩን ጠይቁልኝ። ኧረ አንቺ እዚህ ያለው ተከራይ የሰው ዕቃ አይነካም እንዴ? እና ማን ያነሳው ነው የሚባለው? አይ እንግዲህ ይኸውልሽ እንደዚህ አይነት ነገርማ የለም እዚህ ግቢ። ዕቃም ጠፍቶ አያውቅም እንዴ? እና ማን ነው የወሰደው ነው የሚባለው? ኧረ ጠይቁልኝ። ኧረ ማንም አነሳ እንዴ? ኧረ እንዴ ኧረ በቃ ምንድነው እንደዚህ አይነት መውጣት ነው በቃ ከዚህ ግቢ እንዴ?
ይሄ ሁሉ ተዘጋጅቷል። መፈረም ትችላለህ። እያስወራ ነው። እናቴ ትቆጣኛለች። ስም ምናምን ጽፋል። አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘር ካስተው ፈርመህ ትደውላለህ። ችግር የለውም። አይ አንዴ ልሰናበታትና ኧረ ምንም ይሄ ፈርመህ እንደውላለን። ችግር የለውም። ፈርመህ ፕሮፌሽናሊ መች ነው ግን የሚሆነው? ከአንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን አይሻልም? ጾም ምናምን። ኧረ አንተ ችግር የለውም። ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ ፈርምና ችግር የለውም። ጋር ብራዘርስ ባይ ዘ ዌይ እንደዛ አይደለም። ሄዶ ጀግና ነው ከድሮ ጀምሮ ያማቀው መደረብ ምናምን ግን አይቻልም። እናት ፕሮፌሽናል ውድድር በፕሮፌሽናል ወይ ነው መሆን ያለበት። እኔ ግን ይኸው ያለ ብር ነው የገባሁት። በሁለት ብር ያዋጣል። እሳት በላል በነፃ ግድግዳ ከምደበድብ ተከፍሎ ብትደበድብ አይሻልም? ድሮስ ኢንቱ ስለሌለን ነው ላያችን ላይ ስትጫወት ዝም ያለው። አሁን ገብተህ መንቦጫ አረግ። በቃ ግባ። እኛ ምን ይሰልልልን እንደዛ ልጅ መሬት ባይሰጥም ያው ለመቀበር የምትሆን አይጠፋ ዜዶ ድሮ ማኛ ላይ ተጫወትክብን። አሁን ማል ላይ ተጫወት በሚሊዮን በምናምን አፈር በብር 50 ያዋጣል። ግባ ግን ዝም ብለህ ከምትደበድብ በገንዘብ ተደብደብ። ግባና ዝም ብለህ እንዴ አሁንማ አንዳንድ ካራቴ ምናምን እንዳትሉ ሰዎች መጥተዋል። እንዳትጮቱብን እንዴ። ይህ መልእክት ለመኮንን ላከ ነው። መኮንን ላከ በቦክስ ገጥመዋለሁ ቢል ወሬ ሰማሁ። አርፈህ ብትቀመጥ አይሻልም? ቤተሰብን ብታስተዳድር አይሻልም? ስችህ 6 ወር ትተኛለህ። እዚህ ላይ አስቀምጬህ እረሳሃለሁ ነው ያለ ቪዛ ዱባይ ምናምን መሄድ እፈልጋለሁ። ለማንኛውም አርፈህ ብትቀመጥ ወዳደራለሁ ካልክ እዚህ ላይ አስቀምጬህ እረሳሃለሁ። ለማንኛውም አርፈህ ብትቀመጥ እንግዲህ ሳልፈልግ ጠይቀኛል። አንተ ደግሞ የጠየቅኝን የማሟላት ግዴታ አለብኝ። ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር የመጣላት ፍላጎት ኖረኝ አይደለም። እዝታን እስከ ዛሬ ድረስ በዘፈን ነው አይደል የምታውቀው? አሁን ግን በቦክስ አንድ ምምልልህ ነገር ግን ከአንገት በላይ አልነካም። የምሬን ነው አልነካም። ምክንያቱም ባንተ የሚጨክን አንጀት የለኝም። ዳቦ ቤትህን ግን አሯሩጥልሃለሁ። ገባህ? ይገባል እንደዚህ